ይስጥልን ክቡራን የእንዶይን ሚዲያ ተከታታዮች ወቅታዊ ዜናዎችን ይዘን ቀርበናል። እንደተከታተሉን ጋብዛለን። ወደ ዜናው አለፍኩ። ዛሬ ፌብሩዋሪ 28 ቀን 2026 በዋሽንግተን ዲሲ አቆጣጠር ከሌሊቱ 7:15 በኢራን ቴህራን አቆጣጠር ደግሞ ከጠዋቱ 3:45 አሜሪካ በኢራን ላይ ጥቃት ሰንዝራለች። አብዛኛውን ጊዜ ወታደራዊ ጥቃቶች በሌሊት ቢሰነዘሩም ይሄኛው ጥቃት ግን የኢራንን ባለስልጣናት በስራ ላይ ያሉ በድንገት ለመምታት ታስቦ በቀን የተካሄደ ስለመሆኑ እየተገለጸ ይገኛል። ጥቃቱ ከተጀመረ ከጥቂት ሰዓታት በኋላ ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር መጠነ ሰፊ የውጊያ እርምጃ መጀመሩን በይፋ አረጋግጠዋል። የአሜሪካና የእስራኤል ጦር ኃይሎች በጋራ በመሆን በኢራን ላይ ኦፕሬሽን ኦፒክ ፉሪ የተሰኘ መጠነ ሰፊ የአየር ድብደባ መጀመራቸውን ተከትሎ ቀጠናው ከፍተኛ ውጥረት ላይ ይገኛል። አሜሪካና እስራኤል በቴህራን፣ ኢስፋሃንና ሺራዝ ጨምሮ በ9 የኢራን ከተሞች ላይ ጥቃቶችን ሰንዝረዋል። በመቶዎች የሚቆጠሩ የኢራን ወታደራዊ ተቋማት፣ የሚሳኤል ማስወንጨፊያዎችና የአየር መከላከያዎች ኢላማ መደረጋቸውን አልጀዚራ ዘግቧል። ኢራን በበኩሏ በመቶዎች የሚቆጠሩ ሚሳኤሎችንና ድሮኖችን ወደ እስራኤልና በመካከለኛው ምስራቅ ወደሚገኙ የአሜሪካ ጦር ሰፈሮች አስወንጭፋለች። በባህሬን የሚገኘው የአሜሪካ 5ኛ የባህር ኃይል እዝ ጥቃት ከተሰነዘረባቸው ቦታዎች አንዱ መሆኑ ተመልክቷል። የኢራን መንግስት ሚዲያ እንደዘገበው በጥቃቱ እስካሁን 201 ሰዎች ሲሞቱ 750 ያህሉ ደግሞ ቆስለዋል። አሜሪካ በበኩሏ በወታደሮቿ ላይ የደረሰ ጉዳት አለመኖሩን ገልጻለች። ፕሬዝዳንት ዶናልድ ትራምፕ የኢራን ህዝብ መንግስቱን እንዲገለብጥ ጥሪ ያቀረቡ ሲሆን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ የኢራኑ የበላይ መሪ አያቶላ አሊ ካሜኒ በህይወት ስለመኖራቸው ጥርጣሬ እንዳላቸው ገልጸዋል። በጦርነቱ ምክንያት የኢራን፣ የእስራኤል፣ የዮርዳኖስና የኳታር የአየር ክልሎች የተዘጉ ሲሆን ይህም የዓለም አቀፍ በረራዎችን አስተጓጉሏል። ዛሬ ፌብሩዋሪ 28 2026 አሜሪካ ኢራን ላይ የሰነዘረችውን ጥቃት ኦፕሬሽን ኤፒክ ፊዮሪ ወይም በአማርኛ ትርጉሙ ታላቁ ቁጣ ስትለው፣ እስራኤል ደግሞ ኦፕሬሽን ሮሪንግ ላይን ወይም የአንበሳ ቁጣ በሚል ስያሜ እንደመራቸው ዘ ዎል ስትሪት ጆርናል ዘግቧል። ጥቃቱ በዋናነት በቴህራን የሚገኘውን በከፍተኛ መሪው በአያቶላ አሊ ኻሜኒ ግቢ፣ በወታደራዊ ተቋማትና በኒውዮርክ ማዕከላት ላይ ያነጣጠረ እንደነበር ተመልክቷል። የኢራን ቀይ ጨረቃ ማህበር እንደገለጸው በሚናብ ከተማ በሚገኝ ትምህርት ቤት ላይ በደረሰ ጥቃት 85 ህጻናት ለህልፈት ተዳርገዋል። ኢራን አጸፋዊ ምላሿን ኦፕሬሽን ትሩዝፉል ፕሮሚስ 4 ወይም እውነተኛው ቃል ኪዳን 4 በሚል ስያሜ ስትጠራው ወደ እስራኤልና በመካከለኛው ምስራቅ ወደሚገኙ የአሜሪካ ጦር ሰፈሮች የሚሳኤልና የድሮን ጥቃት ሰንዝራለች። ፕሬዝዳንት ዶናልድ ትራምፕ የጥቃቱ ኢላማ የኢራንን ወታደራዊ አቅም ማዳከም እንደሆነ ገልጸው የኢራን ህዝቦች መንግስታቸውን ተቆጣጠሩ በማለት የስርዓት ለውጥ እንዲመጣ ጥሪ አቅርበዋል ሲል የዘገበው ደግሞ ቢቢሲ ኒውስ ነው። አሜሪካና እስራኤል በኢራን ላይ የተቀናጀ እርምጃ መውሰዳቸውን ተከትሎ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ዛሬ አስቸኳይ ስብሰባ ጠርቷል። ሩሲያና ቻይና አሜሪካና እስራኤል በኢራን ላይ የወሰዱትን ጥቃት ያልተቀሰቀሰ ወረራ ሲሉ አውግዘውታል። ሩሲያ ጥቃቱ ዓለም አቀፍ ህግን የጣሰ መሆኑን ገልጻለች። አሜሪካ በበኩሏ ጥቃቱ ኢራን የኒውክሌር መሳሪያ እንዳታበለጽግና በቀጠናው ላይ የሚሰነዘሩትን ጥቃቶች ለመግታት የተወሰደ የመከላከያ እርምጃ መሆኑን ለጸጥታው ምክር ቤት አሳውቃለች። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ወታደራዊ ግጭቱ በአስቸኳይ እንዲቆምና ወገኖች ወደ ውይይት እንዲመለሱ ጥሪ አቅርበዋል። ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስና ኩዌት በግዛታቸው ላይ በደረሰው የኢራን የሚሳኤል ጥቃት በከፍተኛ ሁኔታ ቁጣቸውን ገልጸዋል። እነዚህ ሀገራት ግጭቱ ወደ ክልላዊ ጦርነት እንዳያድግ ከፍተኛ ስጋት እንዳላቸውም አስታውቀዋል። ይህ በእንዲህ እንዳለ ታላላቆቹ ሀያላን ሀገራት በኢራን ላይ በወሰዱት ወታደራዊ እርምጃ ምክንያት በዓለም አቀፍ የነዳጅ ገበያና በዲፕሎማሲው መስክ ለውጦች መታየታቸው እየተገለጸ ይገኛል። ጦርነቱን ተከትሎ የዓለም የነዳጅ ዋጋ ከፍተኛ ጭማሪ አሳይቷል። የአንድ በርሜል ድፍድፍ ነዳጅ ዋጋ $100 በላይ መግባቱን ተዘግቧል። ኢራን በዓለም ላይ ካለው የባህር ላይ የነዳጅ ዝውውር 1/5 የሚያልፍበትን የሆርሙዝ ሰርጥ እንደምትዘጋ በማስፈራራቷ ገበያው ከፍተኛ ስጋት ላይ ወድቋል። ይህ ሰርጥ ከተዘጋ የዓለም የነዳጅ ዋጋ ወደ ቀውስ ሊያመራ እንደሚችልም ተገምቷል። ክቡራን የእንዶይን ሚዲያ ተከታታዮች ለአሁኑ የያዝናቸውን ዜናዎች በዚሁ አበቃን። ሁኔታዎችን ከስር እየተከታተልን ወደ እናንተ እናደርሳለን። ደህና እደሩ።